ሰላም ጤና ይስጥልን ውድ በአገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዲስ ኢንፎርመር ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። የህወሓት ወታደሮች በድሮን አለቁ። ከኢትዮጵያ እስከ ጎረቤት ሀገራት ድረስ በህወሓት ቡድን ጥቂት መሪዎች ለሞት እየተዳረጉ ያሉ የህወሓት የጦር አባላት ከነመሪዎቻቸው በደረሰባቸው የድሮን ጥቃት ሙሉ በሙሉ ተደምስሰዋል የተባለው። በዚህ ጥቃት የህወሓት ቡድን የሚተማመንበትን አርሚ 70 አባላት ሙሉ በሙሉ የተደመሰሱ ሲሆን በጥቃቱ የጦሩ ከፍተኛ ባለስልጣናትም እንደነበሩበት ነው የተነገረው። ትሰሙታላችሁ። በሌላ ዜና መንግስት ጽንፈኛ እያለ የሚጠራው ቡድን መሪ ለጸጥታ ኃይሎች እጁን ሰጠ። በመተከል ዞን ፓዊና ጃዊ ወረዳዎች ታጥቀው ከሚንቀሳቀሱ መንግስት የጽንፈኛ ፋኖ ቡድን እያለ የሚጠራቸው አባል ለፓዊ ወረዳ ጸጥታ ኃይሎች እጅ መስጠቱ ታውቋል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለ ህወሓትን የሚቃወሙ ሰልፎች በሌሎች የሀገሪቱ አካባቢዎች እንደሚቀጥሉ ተገለጸ። የቡድኑ መሪ ደብረጽዮን ገብረ ሚካኤል በበኩሉ ከብልጽግና ሰላም አይጠበቅም፣ የመከላከል አቅማችንን ማጠናከር አለብን ሲል የጦርነት አዋጅ ነግሯል። ዝርዝር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችን እናልፋለን። ሰበር ዜና። የህወሓት ወታደሮች በድሮን አለቁ። ከኢትዮጵያ እስከ ጎረቤት ሀገር ድረስ በህወሓት ቡድን ጥቂት መሪዎች ለሞት እየተዳረጉ ያሉት የህወሓት ጦር አባላት ከነመሪዎቻቸው በደረሰባቸው የድሮን ጥቃት ሙሉ በሙሉ መደምሰሳቸው ተገልጿል። በዚህ ጥቃት የህወሓት ቡድን የሚተማመንበት አርሚ 70 አባላት ሙሉ በሙሉ የተደመሰሱ ሲሆን በጥቃቱ የጦር ከፍተኛ ባለስልጣናትም እንደነበሩበት ነው የተነገረው። በሱዳን ኩምሩክ ከተማ በተሰነዘረ የድሮን ጥቃት ነው ሱዳንን በማተራመስ ላይ የነበሩ ብሎም ኢትዮጵያን ለመውጋት ዝግጅት ሲያደርጉ የነበሩ የትነግ ወታደራዊ አመራሮችና ታጣቂዎች በተሰበሰቡበት በድሮን መደምሰሳቸው የተሰማው። በሱዳን ብሉ ናይል ግዛት ኩምሩክ ከተማ ውስጥ በተሰነዘረው የድሮን ጥቃት የህወሓት ወይም ትነግ አርሚ 70 ከፍተኛ ወታደራዊ አመራሮች፣ በርካታ ቁጥር ያላቸው ታጣቂዎች መገደላቸውን የደረሱን መረጃዎች አመልክተዋል። እስካሁን በወጡ መረጃዎች መሰረት በጥቃቱ 14 ከፍተኛ የጦር መኮንኖችና ከ100 በላይ ታጣቂዎች ተገድለዋል የተባለው። የፖለቲካና የደህንነት ተንታኞች እንደሚሉት ይህ በጎረቤት ሀገር ሱዳን ምድር የተፈጸመው ጥቃት የህዝባዊ ወያኔ ሓርነት ትግራይ ቡድን በአሁኑ ወቅት የገባበትን መጠነ ሰፊ ወታደራዊና ፖለቲካዊ ቀውስ በተለይም በትግራይ ክልል ያለውን ውስጣዊ አቅም ሳያጠናክር የኃይል አማራጮችን ወደ ውጭ አገራት ለማስፋፋት መሞከሩ ያስከተለው መዘዝ መሆኑንም መረጃዎች አመልክተዋል። ከተለያዩ የአርሚ ክፍሎች የተውጣጡት በሺዎች የሚቆጠሩ የትግራይ ወጣቶች ለሱዳን የጦር ኃይሎች ድጋፍ እንዲሰጡ በሚል ወደ ሱዳን በረሃዎች መላካቸው ቀደም ሲል መዘገቡ ይታወቃል። ይሁን እንጂ አሁን ላይ በተፈጠረው ከፍተኛ ውጥረትና የድሮን ጥቃት ምክንያት በርካታ ወጣቶች ያለ አቅጣጫና ያለ መሪ በየበረሃው ተበትነው ለከፍተኛ መከራ መጋለጣቸው ተመላክቷል። ይህ ወታደራዊ እርምጃ በሱዳን የሚገኙትን የታጣቂ ክፍሎች መዋቅር በከፍተኛ ደረጃ ያናጋው ሲሆን በትግራይ እናቶችና ቤተሰቦች ዘንድም ቀጣይ ጦርነት እልቂትና ከልጆች መርዶ ጋር ተያይዞ መሪር ሐዘንና ማህበራዊ ቀውስ እየፈጠረ መሆኑ ተገልጿል። ህገወጥ የህወሓት ቡድን የትግራይን ወጣቶችን በማፈስ በሱዳን ለሚካሄደው ጦርነት እየሸጠ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ መግለጻቸው አይዘነጋም። በቀጣይ መረጃችን መንግስት ጽንፈኛ እያለ የሚጠራው ቡድን መሪ ለጸጥታ ኃይሎች እጁን ሰጠ። በመተከል ዞን ፓዊና ጃዊ ወረዳዎች ታጥቀው የሚንቀሳቀሱት የፋኖ ኃይሎች አባል ለፓዊ ወረዳ ጸጥታ ኃይሎች እጅ መስጠቱ ታውቋል። በአማራ ፋኖ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር የአራተኛ ሻለቃ ቲመር የነበረው ተመስገን አብዬ እጅ የሰጠ ሲሆን አንድ ባለ 2 እግር ታጣፊ ክላሽ ለመንግስት አስረክቧል የተባለው የፓዊ ወረዳ ዋና አስተዳዳሪ አቶ ይርጋ አሰፋ ሁሉም ነገር የሚገኘው ከሰላም በመሆኑ ሌሎች ታጥቀው በጫካ የሚንቀሳቀሱ ኃይሎችን መንግስት ያቀረበውን የሰላም ጥሪ በመቀበል በሰላማዊ መንገድ እጃቸው ሊሰጡ እንደሚገባ ተናግረዋል። የሰላም አማራጭ ተጠቅመው ወደ ሰላም ለመምጣት ለሚፈልጉ ሁሉ አሁንም በሩ ክፍት ነው ያሉት አቶ ይርጋ ጥያቄዎች የሚፈቱት ነፍጥ አንግቦ በመንቀሳቀስ ሳይሆን በሰላማዊና በዲሞክራሲያዊ መንገድ ብቻ መሆኑን ገልጸዋል። ህብረተሰቡም ዘላቂ ሰላም እንዲኖረው ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የሰላምን ዋጋ በውል ተረድተው ለመንግስት እጃቸውን የሰጡት አባላት ከትላንት ስህተት ተምረው የአካባቢውን ሰላምና ደህንነት በማስከበር ሂደት ግንባር ቀደም ሊሆኑ እንደሚገባም አስረድተዋል። በተዛባ መረጃ ወደ ጫካ መግባቱንና የተሰለፈበት ጦርነት ዓላማው የሳተ በመሆኑ መንግስት ያቀረበውን የሰላም ጥሪ በመቀበል እጁን በሰላማዊ መንገድ በመስጠት ከአሁን በኋላ ከመንግስትና ከህዝብ ጎን በመቆም ለጋራ ሰላምና ልማት እንደሚተጋ የገለጸው ደግሞ የሰላም ተመላሹ ነው። በቀጣይ መረጃችን ህወሓት ለዳግም ጦርነት እያደረገ ነው የተባለው ሰፊ ዝግጅትና የወጣቶች እገታ እንዲቆም
በመጠየቅ በአዲስ አበባ የተጀመረው ህዝባዊ ተቃውሞ ሰልፍ በሌሎች የኢትዮጵያ ክፍሎችና በዓለም አቀፍ ደረጃም ሊቀጥል መሆኑን የትግራይ ሰላምና ለውጥ ምክር ቤት አስታወቀ። በሌላ በኩል በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው የህወሓት ቡድን ሊቀመንበር ደብረጽዮን ገብረ ሚካኤል በመቀሌ ባደረጉት ንግግር ከብልጽግና መንግስት ሰላም መጠበቅ እንደማይቻል በመግለጽ የትግራይ ሉዓላዊነት ለማስከበር የመከላከል አቅምን ማጠናከር ተገቢ ውሳኔዎችን መውሰድ እንደሚገባ በማሳሰብ የተቃርኖ መግለጫ አንጸባርቀዋል። ምርጫችን ሰላም ነው፣ ጦርነት ይብቃ በሚል መሪ ሀሳብ በአዲስ አበባ የተካሄደው የተቃውሞ ሰልፍ ተከትሎ ጋዜጣዊ መግለጫ የሰጡት የትግራይ ሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ ነጋ አሰፋ ሰልፈኞች ህወሓትን አፋኝና ጸረ ዲሞክራሲ ሲሉ መኮንናቸውን ገልጸዋል። በክልሉ ወጣቶችን ያለ ፍላጎታቸው በማፈስ ወደ ጦርነት ለማስገባት የሚደረገው ጥረት ዓለም አቀፍ ወንጀል መሆኑን የጠቀሱት ኃላፊው ወጣቶቹ በትንሽ ዶላር ተሸጠው በሱዳን የእርስ በርስ ጦርነት ውስጥ እንዲማገዱ እየተደረገ ስላለ የፌዴራል መንግስት ይህንን አስቸኳይ የወጣቶች ሽያጭ እንዲያስቆም ጠይቀዋል። በተጨማሪም በክልሉ በሚንቀሳቀሱ አፍራሽ ኃይሎች ምክንያት የፕሪቶሪያው የዘላቂ ግጭት ማስቆም ስምምነት እየተጣሰ ክልሉ ወደ ሌላ ግጭት እያመራ በመሆኑ የስምምነቱ ተሳታፊ አካላት በአስቸኳይ ወደ ተግባር መግባት እንዳለባቸው አሳስበዋል። ይህ በአዲስ አበባ የተጀመረው ሰልፍ ህወሓት ከፍተኛ በጀት መድቦ ሊያደናቅፈው ቢሞክርም ሳይሳካለት መቅረቱን የገለጹት አቶ ነጋ በመላው ኢትዮጵያ በተለያዩ አካባቢዎችና በዓለም ዙሪያ በሚገኙ የትግራይ ተወላጆች አማካኝነት የተቃውሞ ሰልፉ ተጠናክሮ እንደሚቀጥል አረጋግጠዋል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በመቀሌ በተካሄደ የህዝብ ውይይት ላይ ባደረጉት ንግግር ከዚህ ፈጽሞ የተለየና ተቃራኒ የሆነ አቋም አንጸባርቀዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ ከትግራይ ህዝብ ላይ ጥቃት ለማድረስ ከምድር ለማጥፋት የታለመ ዕቅድ መከተላቸውንና ይህም እስካሁን መቀጠሉን የገለጹት ሊቀመንበሩ ከብልጽግና መንግስት ሰላም መጠበቅ እንደማይቻል ተናግረዋል። ከፕሪቶሪያ ስምምነት በኋላ የነበረው የሰላምና የልማት ተስፋ መክኖ ትግራይ ድጋሚ ወደ ከበባ ችግር የተመለሰች መሆኗን የገለጹት ደብረጽዮን የትግራይን ሉዓላዊነት ለማስከበር ተፈናቃዮችን ለመመለስ የመከላከል አቅምን ማጠናከርና ተገቢ ህዝባዊ ውሳኔዎች መውሰድ እንደሚገባ አሳስበዋል። ትግራይ ለሰላም ሰፊ ትዕግስት እያሳየች ብትሆንም መሰረታዊ የህዝብ ጥያቄዎችን ለመመለስና መብት ለማስከበር በመተማመን ላይ የተመሰረተ ጠንካራ አንድነትና ተገቢ አቋም መያዝ እንደሚያስፈልግም በንግግራቸው ጨምረው ገልጸዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዲስ ኢንፎርመር ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።